የቤቱላህ ግንባታ እንዴት ነበር? ግንባታው ላይስ ምን አይነት ነገሮች ተካሂደዋል? የመቃሙ ኢብራሂምና የሐጀር አልአስወድ ታሪክስ ምን ይሁን? አባትና ልጅ ትዕዛዙን ሲፈጽሙ ምን ገጥሟቸው ይሁን? ቤቱላህን በሚገነቡበት ሰዓት ላይ አባትና ልጅ ምን እያሉ ነበር ዱዓ የሚያደርጉት? በዚህ ክፍል ላይ እነዚህን ነገሮች የምንዳስስ ይሆናል። አብራችሁን ቆዩ። ነቢዩላህ ኢስማኤል ዓለይሂ ሰላም በትንሽየዋ መካ በተሰኘች መንደር ካደጉ በኋላ ከዚያም አረበኛን ጁርሁም ከሚባለው ጎሳ ከተማሩ በኋላ አሁንም ድጋሜ ለኢብራሂም ዓለይሂ ሰላም ወሕይ ይመጣላቸዋል። በፊት ከመጣው ወሕይ ግን ያሁኑ ትንሽ ለየት ያለ ነበር። ያም ወሕይ እዚያ ቤተሰቦቹን መጀመሪያ ያሰፈራቸው ቦታ ላይ አሁንም የኔን ትልቁን ቤቴን ገንባ የሚል ነበር። ኢብራሂም ዓለይሂ ሰላም ይህን ትዕዛዝ ለመከወን ወደ መካ ይመለሳሉ። ልጃቸውንም ኢስማኤል ዓለይሂ ሰላም እዛው ያገኙታል። አላህ ትዕዛዝ እንደሰጣቸውና ቤቱን እንዲገነቡ እንዳጫቸው ይነግሩታል። እናም እሱ እንዲያግዛቸው አላህ እንዳዘዘ ለእስማኤል ያቀርቡለታል። ኢስማኤልም አባቱን ታዛዥ ነበርና እሺ መርሐባ ብሎ ቤቱን ወደ መገንባት ይሄዳሉ። ነገር ግን ያ ቤት በፊቱኑ በአደም እጅ የተሰራ ነበርና ቀዋዒዶች አሉ፣ ማለትም ምሰሶዎች አሉ። እዚያ ላይ እድሳት ነው የሚያደርገው። ኢብራሂም አልነበረም መጀመሪያ የሰራው። መጀመሪያ አደም ዓለይሂ ሰላም ናቸው ያንን ቦታ የሰሩት። ኢብራሂም ዓለይሂ ሰላም ያን ቤት ሊያድስ በሚሄድበት ሰዓት ላይ ቦታውን ኤግዛክት ቦታውን አያውቀውም። ከዛ ኤግዛክት ቦታውን አያውቀውም። በኋላ አላህ በቁርአኑ ምን ይላል? ወኢዝ በዋእና ለኢብራሂመ መካነል ቤት ይላል። ኢብራሂምን ቦታውን ይገልጽለታል። በምንድን ነበር የሚገልጽለት? እዚያው ባሉበት ሰዓት ላይ አቧራ ይነሳል፣ የሆነ ንፋስ ይነሳል። እዛ የእንትኑ ቦታ ላይ የምሰሶዎቹ የቤቱላህ የካዕባ ምሰሶዎች ማለት ምሰሶዎች ባሉበት ቦታ ላይ ኤግዛክት ቦታው ላይ ማለት ነው። በዛም የተነሳ አቧራው ሲነሳ ኢብራሂም ያንን አቧራ ይመለከታል። ከዚያም በኋላ ያ ቦታው እንደሆነ ይገባውና እዚያ ቦታ ላይ ይሄዳል። በጊዜ ሂደት የተለያዩ ንፋሶች አቧራ ስለነበር አካባቢው አቧራው ሸፍኖት የቀዋዒዱ ወይም ይሄ ምሰሶ አይታይም ነበር። ከዚያም በኋላ ልጃቸው ጋር በዚያች ንፋስ የተነሳ ንፋሷ የምትቦልበት ወይም የምትነሳበት ቦታ ላይ ሄደው መቆፈር ይጀምራሉ። ይቆፍራሉ። መጨረሻም ላይ የካዕባን ምሰሶዎች ያገኙታል ማለት ነው። የካዕባን ምሰሶዎች ካገኙት በኋላ ግንባታቸውን ይጀምራሉ። ግንባታቸውን አንድ ሁለት እያሉ ኢብራሂም ዓለይሂ ሰላም በእድሜ ትልቅ ገፋ ያሉ ሰው ናቸው። እድሜያቸው በጣም ሸንገል ያሉ ናቸው። ልጃቸው ኢስማኤል ደግሞ ገና በእድገት ላይ ያለ ጎልማሳ ወይም ወጣት ነበር። ገና እያደገ ያለ ልጅ ነበር። ኢብራሂም ዓለይሂ ሰላም ቤቱን ይገነባሉ። ኢስማኤል ዓለይሂ ሰላም ደግሞ ድንጋዮችን ያቀርባሉ ማለት ነው። በዚህ ሂደት እያለ የካዕባ ግንባታ ተጀመረ። ከዚያም በኋላ ኢብራሂም ዓለይሂ ሰላም በግንባታው ወቅት ላይ ከፍ ሲል የግንባታው ደረጃ ከፍ እያለ በመጣ ሰዓት ላይ ቁመታቸው ያጥራል፣ መድረስ አልቻሉም። ግንባታው ከፍ አለ። እዚያ ቦታ መድረስ ሲያቅታቸው ድንጋይ ያመጡና የሆነ ድንጋይ ላይ ይቆማሉ ማለት ነው፣ ቁመታቸው ከፍ ብሎ ግንባታውን እንዲጨርሱ ዘንድ። ከዚያ በኋላ እዚያ ድንጋይ ላይ ረጅም ሰዓት እየቆሙ ስላሳለፉ እግራቸው ድንጋይ ውስጥ ይሰጥምና ብዙ ከመዘውተራቸው የተነሳ ይሰጥምና የእግራቸው ፋና እዚያ ድንጋይ ላይ ይቆማል ማለት ነው። ያም የቆሙበት ፋና ያ ድንጋይ መቃሙ ኢብራሂም ተብሎ አሁንም መካ ውስጥ ይገኛል። መቃሙ ኢብራሂም በመባል ይታወቃል። ያ መቃሙ ኢብራሂም አሁንም ድረስ ካዕባ ላይ አለ፣ ተቀምጧል። ትልቅ ሻዒራ ሚን ሻዒሪላህ ነው። ከአላህ አያቶች አንዱ አያ ሆኖ መካ ውስጥ የተቀመጠ ነው ማለት ነው። ከዚያ በኋላ እዛ ላይ ሆኖ ግንባታቸውን ኢብራሂም ዓለይሂ ሰላም ይጨርሳሉ። ግንባታቸውን ግን ከመጨረሳቸው በፊት የሆነች ኮርነር ላይ አንዷ የካዕባ ኮርነር ላይ ድንጋይ ይጎላቸው ነበር። ክፍት ቦታ አገኙ። ድንጋይ ደግሞ ለማድረግ ሲሞክሩ ወይም ሲፈልጉ ድንጋይ ያጣሉ በአካባቢያቸው።
ኢብራሂም ዓለይሂ ሰላም ልጃቸውን ኢስማኤልን ዓለይሂ ሰላም ሂዶ በአካባቢው ድንጋይ ካለ እንዲፈልግ ያዟቸዋል። ኢስማኤል ዓለይሂ ሰላም ድንጋይ ለመፈለግ በሄዱበት ቦታ ወይም ሰዓት ላይ ጅብሪል ዓለይሂ ሰላም ከሰማይ ይወርዳል። በእጆቹ ነጭ በጣም የሚያበራ ድንጋይ ተሸክሞ ወደ ኢብራሂም ዓለይሂ ሰላም ይመጣል። ኢብራሂም ዓለይሂ ሰላም ዘንድ ይመጣና ያን ድንጋይ ይሰጣቸዋል። ከዚያ በኋላ ያንን ድንጋይ ኢብራሂም ዓለይሂ ሰላም እዛ ኮርነር ላይ ያስቀምጡታል። ድንጋይ ለመፈለግ ሂደው ድንጋይ ይዘው የመጡት ኢስማኤል ዓለይሂ ሰላም ለየት ያለ ድንጋይ እዛ ቦታ ኮርነር ላይ እንደተቀመጠ ይመለከታሉ። አባታቸውን ኢብራሂምን ከየት አመጣችሁት ይሄንን ድንጋይ? እንዴ እኔ ለመፈለግ ሂጄ የለ እንዴ ብለው ይጠይቃሉ። ከዚያም በኋላ ልጄ ይሄንን ድንጋይ ያመጣው ጅብሪል ዓለይሂ ሰላም ከጀነት ነው ይሏቸዋል። ይህ ድንጋይ ከጀነት የመጣ ድንጋይ ነው። እዛሽ ቦታ ላይ ተቀመጠ። በጣም ነጭ ነው፣ በጣም ያበራል። ነገር ግን በጊዜ ሂደት የሰው ልጆች ከወነ ወንጀሎቻቸው እየመጡ በሚነኩበት ሰዓት ላይ ያንን ድንጋይ በጊዜ ሂደት ወደ ጥቁረት ተቀይሮ አሁን ላይ ኮምፕሊትሊ ሙሉ ለሙሉ ጥቁር ድንጋይ ሆኗል ማለት ነው። ያም ድንጋይ ሐጀሩል አስዋድ በመባል ይታወቃል። የሰው ልጆች የጊዜው እየመጡ ከነ ወንጀሎቻቸው እየመጡ ሲነኩት ወደ ጥቁረት የተቀየረ የተከበረ የጀነት ድንጋይ ነው ማለት ነው። ነብዩ አለይሂ ሰላቱ ወሰላም ይስሙታል። በጣም ላቅ ያለ ክብር አለው። ምክንያቱም አንድ የጀነት ክፍል ስለሆነ ማለት ነው። እንዲህ እያለ ኢብራሂም ዓለይሂ ሰላም እና ኢስማኤል ዓለይሂ ሰላም የካዕባን ግንባታ በዚሁ አጠናቀቁ ማለት ነው። እንዳጠናቀቁም አንድን ዱዓ እጃቸውን ከፍ አድርገው ሁለቱም ዱዓ ያደርጋሉ። ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ረበና ወጀዐልና ሙስሊመይን ለከ ወሚን ዙርሪየቲና ኡመተን ሙስሊማ ብለው ዱዓ ያደርጋሉ። እዚህ ጋር አስተውለህ ከሆነ የዱዓውን ይዘት እዚህ ዱዓ ላይ ዝናን፣ ገንዘብን፣ ክብርን አልፈለጉም። ልክንስ እነሱ የለመኑት አላህ ይህን ስራቸውን ተቀባይ እንዲያደርግላቸው ከዚያም በኋላ ደግሞ ከኡመቶቻቸው ወይም ከዝርያቸው ለሱ አላህን በብቸኝነት የሚያመልኩ ሰዎች እንዲያደርጋቸው ነበር የጠየቁት ማለት ነው። ከዚያም የካዕባ ግንባታ ከተጠናቀቀ በኋላ አሁንም አዲስ ትዕዛዝ ወይም ዋህይ ወደ ኢብራሂም ዓለይሂ ሰላም ይመጣላቸዋል። ያ ትዕዛዝ ወይም ዋህይ ምን ይሆን? ይህንን በቀጣይ ክፍል የምናየው ይሆናል። የበይቱላህ የግንባታ ታሪክ ይህን ይመስል ነበር። በታሪኩ እንደተጠቀምክ አልጠራጠርም። ውዱን ጊዜን ስለሰጠኝ አመሰግናለሁ። በቀጣይ እስከምንገናኝ ሰላም አለይኩም።